በዛሬ ቪዲዮአችን $100 እንዴት ካሽ አውት እንደምናደርግ እንዲሁም ደግሞ ካሽ አውት ለማድረግ ምን እንደሚያስፈልገን እነግራችኋለሁ ማለት ነው። የምንሰራበት አፕሊኬሽን ታካ አፕሊኬሽን ይባላል አሁን ላይ። ስለዚህ እዛ ላይ $100 እንዴት ካሽ አውት ለማድረግ እየሞከርኩ እንደሆነ አሳያችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ያያችሁ ሰዎች መጨረሻ ላይ ጊቫዌ አለ ዩቲዩብ ላይ 1000 ሰብስክራይብ ማለፋችንን አስመልክቶ ጊቫዌ አዘጋጅቻለሁ ማለት ነው። ስለዚህ ለአንድ ሳምንት የሚሆናችሁን ኢንተርኔት ፓኬጅ ጊቫዌ የምትፈልጉ ሰዎች ለሁለት ሰው ነው የምሰጠው ጊቫዌውን። ስለዚህ ምን ማድረግ እንደምትችሉ መጨረሻ ላይ የማሳያችሁ ይሆናል። ስለዚህ ቪዲዮን እስከ መጨረሻው ድረስ ማየታችሁ የግድ ነው ማለት ነው። እንዲሁም ደግሞ አሁን የማወራቸው ነገሮች ለብዙዎቻችሁ ስለሚጠቅም እስከ መጨረሻው ድረስ ቪዲዮን እዩት። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። መጨረሻ ላይም ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጥ ይቻላል ማለት ነው። ወደ ቪዲዮ እንገባለን። ኦኬ እንግዲህ ወደ ቪዲዮአችን ስንገባ ቪዲዮአችን የሚሆነው ዛሬ ታካ አፕሊኬሽን ላይ እንዴት $100 ካሽ አውት ለማድረግ እየሞከርኩ እንዳለው አሳያችኋለሁ ማለት ነው። እንግዲህ አፕሊኬሽኑ ላይ የጀመራችሁ ሰዎች ትኖራላችሁ፣ ያልጀመራችሁ ሰዎችም ትኖራላችሁ። የጀመራችሁ ሰዎች እንዴት መስራት እንዳለባችሁ፣ ያልጀመራችሁ ሰዎች ደግሞ እንዴት መጀመር እንዳለባችሁ ነግራችኋለሁኝ። የጀመራችሁ ሰዎች ምንድነው የምታደርጉት? ይሄ አፕሊኬሽን እንግዲህ እንደምናውቀው በኢንቪቴሽን ነው በደንብ የሚሰራው። ስለዚህ ኢንቪቴሽን ላይ በደንብ መበርታት አለባችሁ። ሰው የለኝም እያላችሁ የምታስቡ ሰዎች በጣም ቀላል ነው። መጀመሪያ እንደምታዩት እኔ አሁን ያለኝ 22000 ቢን ነው ማለት ነው። $100ን የቱ ጋር እንደማገኘው ላሳያችሁ። ኢንቫይት ፍሬንድ የሚለው ውስጥ ስትገቡ እዚች ጋር እንደምታዩት ስፒን የሚደረግ ነገር አለ። ያ ስፒን የሚደረገው ነገር ላሳያችሁ። ዳታ ኦፍ ስለሆነ ነው ስፒን ያልመጣልኝ። ስፒን የሚደረገው ነገር የሚሰራው በኢንቪቴሽን ሊንካችሁ ነው ማለት ነው። እናንተ አንድ ሰው ኢንቫይት አድርጋችሁ ያ ሰው በእናንተ ኢንቪቴሽን ሊንክ ገብቶ ኤጀንሲ ጆይን አድርጎ ፌስ ቬሪፊኬሽን ሲጨርስ 2 ስፒን ይሰጣችኋል። ስለዚህ በዛ ስፒን ደግሞ እናንተ እድላችሁን ትሞክራላችሁ ማለት ነው። እንደምታዩት እኔ አሁን አቬሌብል ስፒን ይላል 0 ነው፣ ምንም ስፒን የለኝም። ነገር ግን ባክ ብለ ነው ተመልሰን እንግባ። ኮኔክሽን በደንብ እንትን ስላለ ነው። እንደምታዩት እንግዲህ 1 ሚሊዮን ቢን አለኝ እዚች ጋር። ነገር ግን የ1 ሚሊዮን ቢን $100 ነው። እሱን ካሽ አውት ለማድረግ ደግሞ only 3.57 away from cash out ይላል። ስለዚህ ይሄ ፒስ እንዴት ነው የሚሰጠኝ? እዚች ጋር ስፒን በማደርገው ሰዓት ከታች እንደምታዩት ሜጋ፣ ሚዲየም፣ ሚኒ ምናምን ደብል የሚሉ ቦክሶች አሉ፣ ጊፍት ቦክሶች ማለት ነው። ስለዚህ ቀስቱ ተሽከርክሮ ልክ ካሽ አውት ላይ ሲያርፍ ይሄን $100 ዊዝድሮ ማድረግ እችላለሁ ማለት ነው። ካሽ አውት ስለው ወደ ዋሌት ይገባል። ከዋሌት ደግሞ ወደ ቴሌብር፣ ወደ ሲቢ፣ ወደ ፈለኩት ዊዝድሮ ማድረግ እችላለሁ ማለት ነው። ስለዚህ ይሄንን ስራ ነው የምንሰራው። ስለዚህ አሁን እዚች ጋር ኢንቫይት ፍሬንድ የሚለውን ነካለን። ኢንቫይት ፍሬንድ የሚለውን ስነካ እዚች ጋር ኮፒ ሊንክ የሚል ይመጣልናል። ዋትስአፕ አለ፣ ቴሌግራም፣ ፌስቡክ በፈለግነው መልኩ የኢንቪቴሽን ሊንካችንን እንልክላቸዋለን ለሰዎች። በምንልክላቸው ሰዓት እነሱ ነግተው ሬጂስተር አድርገው የፊት አሻራ ሰጥተው ኤጀንሲ ጆይን ሲያደርጉ 2 ስፒን ይሰጠናል። ስለዚህ 10 ሰው ብንጋብዝ 20 ስፒን ይሰጠናል። ይሄ ደግሞ የድል ጨዋታ ነው። አንድም ኢንቪቴሽን ብቻ ሳይሆን የድልም ጨዋታ ነው። ስለዚህ ብዙ ሰዎችን ኢንቫይት ታደርጋላችሁ። በትንሽ ሰውም ስፒኑ ሊሰጣችሁ ይችላል፣ ብዙ ሰውም ሊወስድባችሁ ይችላል። ለምሳሌ እኔ አሁን $8 ለመውሰድ 50 ሰውና ከዛ በላይ ወስዶብኛል። በሁለት ሰው ካሽ አውት ያደረጉ ሰዎችን ደግሞ አውቃለሁ ማለት ነው። ስለዚህ እኔ አሁን $100ን ካሽ አውት ለማድረግ የምሞክረው መጀመሪያ ላይ $8 ካሽ አውት አድርጌያለሁ፣ ቀጥሎ $20፣ ቀጥሎ $50 ካሽ አውት አድርጌያለሁኝ። አሁን $100 ነው ካሽ አውት ለማድረግ እየሰራው ያለሁት ማለት ነው። ዊዝድሮ ፕሩፍ አሳይቻችኋለሁ። ካሽ አውት የሚያደረኩትን ከዚህ በፊት በሰራኋቸው ቪዲዮዎች ለማሳየት ሞክሬያለሁ ማለት ነው። ስለዚህ አሁን እዚች ጋር እናንተ ሼር ማድረግ ትችላላችሁ። እኔ ሰው የለኝም የምትሉ ሰዎች ኢንቪቴሽን ሊንካችሁን በየቴሌግራም ግሩፖች ሼር ማድረግ ነው። እንዲሁም ደግሞ ቲክታክ ላይ የምትሰሩ ሰዎች አንድ ቪዲዮ ስሩና ወደ ቴሌግራም ቻናላችሁ ሰዎች እንዲመጡ አድርጉ። ከዛ በኋላ ሊንኩን ስጧቸው ይስሩ እነሱም። በዚህ መሃል በደንብ ልክ እንደናንተ ከናንተም በላይ የሚሰሩ ሰዎች ሊኖሩ ይችላሉ። እስካም አይደለም፣ በትክክል የሚሰራ አፕሊኬሽን ስለሆነ ደረታችሁን ነፍታችሁ ኢንቫይት ማድረግ ትችላላችሁ። ዊዝድሮ ፕሩፍ ሰዎች ምናልባት አንዳንዴ
እስቲ እናንተ የሰራችሁት ብለው ሊጠይቋችሁ ይችላሉ። ወደ ቴሌብር ልኬ ራሴ ዊዝድሮ ያደረኩበት ቪዲዮ ስላለ እሱንም ማሳየት ትችላላችሁ ማለት ነው። በጣም ቀላል ነው። ወረድ ስትሉ እንደምታዩት በጣም ብዙ ሰዎች ካሻውት አድርገዋል። በተለይ $20 በጣም ብዙ ሰው አድርጓል። እንዲሁም ደግሞ $8 ብዙ ሰው ካሻውት አድርጓል። $50 ካሻውት ያደረጉ ሰዎች አሉ። እኔም አድርጌያለሁኝ። $100 ካሻውት ለማድረግ ግን አሁን የሚቀረኝ እንደምታዩት 3.57 ፒስ ነው ማለት ነው። ስለዚህ ይሄ ደግሞ ዛሬ ኦር ነገ እንሞላዋለን። ያልጀመራችሁ ሰዎች ሊንኩን እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። እየነካችሁ ገብታችሁ መጀመር ትችላላችሁ። በጣም ቀላል ነው። ይህንን $100 ካሻውት ሳደርገው አሁንም ሌላ ጊቫዌ አዘጋጃለሁ ማለት ነው። ከዚህ በኋላ ዩቲዩብ ቻናላችን ላይ ጊቫዌ ይበዛል። ስለዚህ ሁላችሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። አዲስ ጀማሪዎች በጣም ቀላል ነው። ባስቀመጥኩላችሁ ሊንክ ከገባችሁ በኋላ እዚች ጋር ጆይን ኤጀንሲ ሚል አለ። ጆይን ኤጀንሲ ሚለው ላይ ያስቀመጥኩላችሁን 59 ብሎ የሚጀምረውን አይዲ ትሞላላችሁ። ኤጀንሲ ጆይን አደረጋችሁ ማለት ነው። ሴቶች ሆስት ሆናችሁ ብትሰሩ ይመረጣል። ሆስት ሆናችሁ ከጀመራችሁበት ቀን ጀምሮ ለ7 ቀን 2 ሰዓት እየተቀመጣችሁ 4000 ይሰጣችኋል። ከ7 ቀን በኋላ ደግሞ 2 ሰዓት እየተቀመጣችሁ 1000 ቢን ይሰጣችኋል። 100,000 ስትሞሉ ዊዝድሮ ማድረግ ትችላላችሁ። ወንዶች ደግሞ ሆስት ሆናችሁ መስራት ስለማትችሉ ኤጀንት መሆን አለባችሁ። ስለዚህ ኤጀንሲ ጆይን ካረጋችሁ በኋላ ቢከም ቱ ኤጀንሲ የሚለውን ነክታችሁ የኤጀንሲ ጥያቄ ማቅረብ ትችላላችሁ። እኔ ደግሞ አፕሩቭ አረግላችኋለሁ። ከዛን እናንተም ኢንቫይት እያደረጋችሁ እንዲሁም አይዲያችሁን ለሰዎች እየላካችሁ እነሱም ሲመጡ እናንተ ስር መመዝገብና እናንተ ስፒን ማድረግ ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። የሚከብድ ነገር የለውም። ሴቶችም ሆስት ሆናችሁ ብትሰሩም ኢንቫይት ማድረግ ትችላላችሁ። እናንተ ኢንቫይት ስታደርጉ ሊንካችሁን ትልካላችሁ። ኤጀንት አይዲ ደግሞ የኔን ኤጀንት አይዲ ትልካላችሁ ማለት ነው። ከዛ እነዛ ሰዎች ገብተው የፊት አሻራ ሰጥተው ሲጨርሱ ስፒን ይሰጣችኋል። እናንተም ኢንቫይት ፍሬንድ ላይ ትገቡና የሰጣችሁን ስፒን ከታች አቬሌብል ስፒን የሚለው ላይ ታገኙታላችሁ። ኮሌክት አድርጋችሁ ስፒን እያደረጋችሁ እድላችሁን መሞከር ነው ማለት ነው። ስለዚህ ይሄ ቪዲዮ ለብዙ ሰው ይጠቅማል። ስራው በደንብ አልተሰራበትም ገና። ሁላችሁም በደንብ ሞክሩ። ከዚህ ስንወጣ ደግሞ አንድ ነገር ልምከራችሁ። ኦንላይን ስራ ለመስራት የምታስቡ ሰዎች ስልክ ካላችሁ፣ ኢንተርኔት ካላችሁ በዚህ ዘመን በጣም ብዙ ስራ መስራት ይቻላል። አሁን እኔ የማሳያችሁ ስራዎች ስኪል የሚጠይቁ አይደሉም። ማንኛውም ሰው ሊሰራቸው የሚችሉ ስራዎች ናቸው። እኔ ደግሞ ያሳለፍኩትን ስቴፕ እያንዳንዱን በቪዲዮ መልክ ስለማሳያችሁ የኔን ቻናል ሰብስክራይብ አድርጋችሁ እንዲሁም ደግሞ የምሰራቸው አፖች ላይ እየመጣችሁ እኔንም እየጠየቃችሁ መስራት ትችላላችሁ ማለት ነው። ስኪል የሚጠይቁ በጣም ብዙ ስራዎች አሉ። ለምሳሌ አፕወርክ አለ፣ ፋይቨር አለ፣ እንዲሁም ፕሪንቲፋይ አለ። በጣም ብዙ ስራዎች አሉ። ነገር ግን እነዛን ስኪሎች ማዳበር ይኖርባቸዋል። መጀመሪያ እነዛን ስኪሎች እስክትይዙ ድረስ ግን እነዚህ ስራዎች ላይ መስራት ትችላላችሁ። ለምሳሌ አፕወርክ ላይ ለመስራት ካሰባችሁ ወይ ቪዲዮ ኤዲቲንግ ስኪል ሊኖራችሁ ይገባል፣ ወይ ደግሞ የሆነ ዲዛይን መስራት መቻል አለባችሁ። የዩቲዩብ ተምኔል ሊሆን ይችላል፣ የዩቲዩብ ቪዲዮ ኤዲት ማድረግ ሊሆን ይችላል፣ የቲክቶክ ቪዲዮ ኤዲት ማድረግ ሊሆን ይችላል። በጣም ብዙ ስራዎች አሉ። ስለዚህ እነዛን ስራዎች ለመስራት ደግሞ ስኪል ስለሚጠይቅ ስኪላችሁን ከጎን አሳድጉ። ነገር ግን እስከዛ ድረስ እነዚህን ስራዎች ብትሰሩ አትሊስት እነዛን ስኪል ለመማር ይሄኛው ስራ ሊያግዛችሁ ይችላል። በጣም ቀላል ስራ ነው። ስኪል አይጠይቅም፣ የትምህርት ደረጃም አይጠይቅም። እነዚህ እኔ ፖስት የማድረግላችሁን ስራዎች እየተከታተላችሁ ከኔ እኩል መስራት ትችላላችሁ ማለት ነው። አውቃለሁ በጣም ብዙ ጎበዝ ሰዎች አላችሁ። ነገር ግን ኢንተርኔትና ስልክ ይዛችሁ ቲክታክ ላይ የሰዎችን ቪዲዮ እያያችሁ ዩቲዩብ ላይ ዜና የመሳሰሉ የተለያዩ ድራማዎችን፣ ፊልሞችን እያያችሁ ጊዜያችሁን የምታቃጥሉ ሰዎች አላችሁ። እናንተ መሞከር ትችላላችሁ ከኛ ጋር። ስለዚህ ሁላችሁም ይህን ቻናል ሰብስክራይብ በማድረግ እኔ የማቀርብላችሁን ቪዲዮዎች ማየት ይኖርባችኋል ማለት ነው። በጣም ትጠቀማላችሁ። ሊስተካከል ይገባል ብላችሁ የምታስቡት ነገር ካለ ቪዲዮ ትሰራላችሁ። እንዲሁም ደግሞ ይሄን ስራ ሪቪው አድርገህ ብትሰራልን የምትሉትም ነገር ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። እኔም እያየሁኝ አሪፍ ነገር ይዤ ለመቅረብ ሞክራለሁ ማለት ነው። ዛሬ $100ን ካሻውት ለማድረግ እንሞክራለን። አይታችሁታል። አፕሊኬሽኑ ታካ አፕሊኬሽን ይባላል። ያልጀመራችሁ ሰዎች እንድትጀምሩ ሊንክ አስቀምጬላችኋለሁ ከዚህ ቪዲዮ ዲስክሪፕሽን ስር ማለት ነው። የጀመራችሁ ሰዎች ደግሞ በደንብ ስሩበት። ወደ ጊቫዌ እየተቃረብኩ ነው። እንግዲህ ዩቲዩብ ቻናላችን 1000 ሰብስክራይብ በአንድ ወር ውስጥ መግባቱን አስመልክቶ
ጊቫዌ አዘጋጅቻለሁኝ ቲክታክ ላይም እዚህ ዩቲዩብ ላይም። ምናልባት 1000 ሰብስክራይበር ምን አላት ልትሉ ትችላላችሁ። በአንድ ቪዲዮም ቫይራል ከወጣ ሊመጣ ይችላል፣ ግልጽ ነው። ነገር ግን ዩቲዩብ ሰርታችሁ የምታውቁ ሰዎች ዩቲዩብ እንደ ቲክታክ ቀላል አይደለም፣ ትንሽ ይከብዳል። በተለይ ደግሞ ኒቻችሁ ይወስነዋል። ኢንተርቴንመንት ላይ የሚያተኩሩ ቻናሎች በጣም ብዙ ቪው አላቸው፣ በጣም ብዙ ሰው ያያቸዋል። ነገር ግን እንደዚህ አስተማሪ የሆኑ ቻናሎች ብዙም አይታዩም። ስለዚህ እኔ ደግሞ ከዚህ በፊት 2 ዩቲዩብ ቻናሎችን አጥቻለሁኝ። ይሄ 3ኛ ዩቲዩብ ቻናሌ ነው ማለት ነው። እነዛ ዩቲዩብ ቻናሎች በጣም አሪፍ ነበሩ፣ ገንዘብ ሜክ ያደርጉ ነበር። ነገር ግን በተለያዩ ችግሮች ምክንያት ሁለቱም ተዘግተዋል ማለት ነው። ይሄ አዲስ የከፈትኩት ዩቲዩብ ቻናል ስለሆነ ሁላችሁም ይጠቅማችኋል። ይሄ ቻናል ከዚህ በኋላ እንዳይዘጋ የቻልነውን ሁሉ ጥረት እናደርጋለን። ጥሩ ጥሩ ነገሮችን ይዘን ለመቅረብ እንሞክራለን። እናንተን ሊያስተምሩና በደንብ ገንዘብ ሜክ እንድታደርጉ ሊያደርጉ የሚችሉ ኮንተንቶችን ነው ይዤላችሁ የምመጣው። እንዲሁም ደግሞ አንዳንድ ቱቶሪያሎችን ዩቲዩብን በተመለከተ፣ ቲክታክን በተመለከተ፣ ቪዲዮ ኤዲቲንግን በተመለከተ እያንዳንዱ ነገር እኔ ማውቃቸውን ነገሮች በሙሉ አካፍላችኋለሁ ማለት ነው። ጊቫዌውን መሳተፍ የምትችሉ ሰዎች በጣም ቀላል ነው፣ ግን ቀድማችሁ የመጣችሁ ሰዎች ናችሁ። ቪዲዮውን ላይክ ታደርጉታላችሁ ይሄን ቪዲዮ። ከዛም በኋላ ሰብስክራይብ ማድረጋችሁ የግድ ነው። ኮሜንት ሴክሽን ላይ 1K ሰብስክራይብ ጊቫዌ ብላችሁ ትጽፋላችሁ ማለት ነው። ከዛን ሰብስክራይብ አድርጋችሁ እንዲሁም ኮሜንት የጻፋችሁበትን ስክሪንሻት ታደርጉና ቴሌግራም ላይ ትገባላችሁ። ቴሌግራም ላይ ከላይ ያስቀመጥኩላችሁ የቴሌግራም ቻናል ሊንክ አለ @ኢትዮፍሪቴክ ከላይ ያስቀመጥኩላችሁን የቴሌግራም ቻናል ዩዘር ኔም አለላችሁ። እዚች ጋር ስትመጡ 2 ቻናል እና ግሩፖች አሉ። ስለዚህ እዚች ጋር ቻናሉ ላይ ትገባላችሁ። ቻናሉ ላይ ጆይን ታደርጋላችሁ። እዚች ጋር እንደምታዩት ብዙ የተቀመጡ ነገሮች አሉ ስራን በተመለከተ። እነሱን ስክሮል በማድረግ ማየት ትችላላችሁ። እዚች ጋር ቻናሉ ላይ መጻፍ ስለማትችሉ ቻናሉን ጆይን ካደረጋችሁ በኋላ እዚች ጋር ትገቡና ጥያቄ ካሎት የሚለውን ትነኩታላችሁ። ቀጥታ ወደ ግሩፕ ይወስዳችኋል ማለት ነው። ግሩፑ ላይ ከገባችሁ በኋላ ምን ታደርጋላችሁ? እዚች ጋር ስክሪንሻት ያደረጋችሁትን ሰብስክራይብ ያደረጋችሁበትን ፎቶ ማስገባት ብቻ ነው። ቀድሞ ላስገባ አንደኛና ሁለተኛ ላስገቡ 2 ሰዎች ለአንድ ሳምንት የሚሆን የኢንተርኔት ፓኬጅ እልክላችኋለሁ ማለት ነው። እዛ ላይ ስለማገኘው ፕሮፋይላችሁን ነክቼ በውስጥ ኢንቦክስ አወራችኋለሁ። የቴሌብር ስልካችሁን ትልኩልኛላችሁ፣ እኔ ደግሞ ፓኬጁን እልክላችኋለሁ ማለት ነው። በጣም ቀላል ነው፣ ምንም የሚከብድ ነገር የለውም። ስለዚህ ሁላችሁም ተሳተፉ። ከዚህ በኋላ እንደዚህ አይነት ጥቃቅን ጊቫዌዎች ይኖራሉ። 10000 ሰብስክራይበር ስንገባ ደግሞ በአይነቱ ተለቅ ያለና ለየት ያለ ጊቫዌ ነው ማዘጋጅላችሁ። ስለዚህ ሁላችሁም ለጓደኞቻችሁ ሼር ማድረጋችሁ እንዳይረሳ። እናንተም ቪዲዮዎችን ስታዩ ሰብስክራይብ አድርጉ፣ ላይክ አድርጉ። ኮሜንት ሴክሽን ላይ ደግሞ ሀሳብ ማስቀመጥ በጣም ትልቅ ነገር ነው፣ ምክንያቱም እኔም እንዳድግ ይረዳኛል፣ እናንተም ደግሞ እዚህ ቻናል ላይ ጥሩ ጥሩ ነገር እንድታገኙ ያግዛል ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች አሁንም ይህን እየተናገሩ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። ይመቻችሁ።